ሁሉ ምህቶች ረሱሉ ሰለላሁ ዐለይሂ ወሰለም አደራ ነው የተባልነውና ዝም ብሎ አደራ አይባልም። በጣም ውድ ሚከበር ሚሳሳለት ነገር ነውና ረሱሉና ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ ወሩሂ ያ ረሱላህ እላለሁ። ሪፍቀን ቢልቀዋሪር ያሉት ቀዋሪር በጣም ስስና የሚሰበር ክብካቤ የሚፈልግ ከመስታወት የሚሰሩ ነገሮች ናቸው። ቀዋሪር የሚባሉት ሽቶ፣ አበባ፣ የሚጠጣ ነገር የሚቀመጥባቸው ራሳቸውም ውብ ነገር የሚቀመጥባቸው ደግሞም በጠቢዓቸው ስስና እንክብካቤ ጥንቃቄ የሚፈልጉ ናቸው። በዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም የመሰሉ ከተሰበረ ለመሰብሰብ ለመጠገን እጅግ በጣም ስለሚያስቸግር ማለት ነው። አንደኛው ሐዘኔ ከሌሎቹ ሰሃባዎች ጋር ምጋራው እንደ የረሱሉ ሞት ነው እንዳልኳችሁ ሁላ ይሄ ወስያ ተረስቶ እጅግ በጣም አሳዛኝ የሴት ልጅ በደል ጭቆና ያለበት ዘመን ላይ በመሆኔ ሐዘኔን ያበረታዋል። ረሱሉ ሰለላሁ ዐለይሂ ወሰለም ድንገት አሁን መሐላችሁ ተከስተው ወንድሞቼ አባቶቼ ያንን ወስያ እንዴት አደረጋችሁ ብለው ቢጠይቋችሁ ምን ይሁን መልሳችሁ? ራሳችሁን እጠይቃለሁኝ። እኔ ግን እናንተ ዝም ካላችሁና ካልመለስችሁላቸው ረሱሉን ሰለላሁ ዐለይሂ ወሰለም በዚህ የሐጀተል ወዳዕ እሳቤ ቀን ልክ አጠገቤ እንዳሉ አድርጌ ያ ረሱላህ አንዱ በስልጣኔ ስም አንደኛው ደግሞ በእኩልነት ስም አንደኛው ደግሞ ኢስላምን ባላግባብ በመረዳት በስህተት በመረዳቱ ምክንያት የሚያደርስብን ጭቆና ከጃሂልያ በኋላ ታይቶ የማይታወቅ እጅግ አሳዛኝና የከፋ ነው። ያ ረሱላህ እስቲ ድጋሚ ጠይቁልን ወስያውን የታደረጉ ብለው ምን ይሁን ምላሳቸው? እንግዲህ እኔ ነግሬያለሁ ያ ረሱላህ። እናንተ ምናልባት አይ ያ ረሱላህ አሁን ያለችው እንዳለ ቢሆንም እንደው በጣም ቢዚዎች ስለሆነን ጊዜ ስለሌለን ትሏቸው ይሆናል። እንደው ቢላሂ አለይኩም ከሐቢቡና በላይ ኃላፊነት ያለበት ስራ የበዛበት ዓለም ዱንያ ላይ ይኖር ይሁን? ጥሩ ባል አልፎም የልጅ ልጆቹን የሚያጫውት የሚያስተምር ጦር የሚመራ ልፍም ሲል ደግሞ በጣም በሚገርም ፋታ የሚያሰጥ አእምሮንም አካልንም የሚያዝል የሆነ ዋህይን የሚጠባበቅ ጀግና እንዴት አድርጎ ስራ ፈት ይሆናል? ዋህይ ከመጠባበቅ የበለጠ ቢዚነት ኃላፊነት ይኖር ይሁን? ስለዚህ ይሄ ምክንያታችሁም እጅግ ተቀባይነት የሌለው ነው። ምክንያቱም لقد كان لكم في رسول الله أسوة حسنة ነው። ለዚህ ረሱሉ ሰለላሁ ዐለይሂ ወሰለም በዚህ ታላቅና ከባድ ቀን ኢስተውሱ ቢኒሳኢ ኸይራ ይላሉ። ሁለቱ ነገሮች ላይ እንዲሰመርበት ፈልጋለሁ። አንደኛው ኢስተውሱ የሚለው ቃል፣ ሁለተኛው ኸይራ የሚለው ቃል። ኢስተውሱ ያው በጣም ከባድ ያደራ ቃል ለማስተላለፍ ኑዛዜ ነው የሚል ነው ሁላችንም እንደምናውቀው። ኸይራ ማለት ግን እንዳትበድሏት ማለት አይደለም። ምናልባት በዚህ መልኩ ከተረዳ ነው የተሰጠን ቫልዩ ወይም የተሰጠን ትልቅ ቦታ ዝቅ ይላልና ኸይራ የሚለው ተንከባከቧቸው፣ መልካም ዋሉላቸው፣ ሁሉ ነገር ለነሱ በሚመቻቸው መልክና ሊጠግናቸው ሊጠብቃቸው ሊያስደስታቸው በሚችል መልኩ አድርጉላቸው ነው መልእክቱ ኸይራ የሚለው ነገር። ስለዚህ